ታራስ ቡልባ ጸሐፊ ኒኮላይ ጎጎል። ታራስ ቡልባ የሚለውን መጽሐፍ ቀጥለን እናነባለን። ስለ መጽሐፉ መግለጫ ልስጣችሁ። ይህ መጽሐፍ የሚገልጸው ዘመን በዩክሬን ታሪክ ውስጥ ከማናቸውም ጊዜ የከፋ ዘመን ነበር። በተለይ እንደ አውሮፓውያን አቆጣጠር በ1589 ዓመተ ምህረት በሉብሊን ኡኒያ መሰረት ዩክሬን ሀገር ያለ ህዝቡ ፈቃድ ከፖላንድ ጋር ተቀላቅሎ ያለ ፈቃዱ የፖላንድ መኳንንት ይህን ሰፊና ለም ሀገር የእጃቸው ካደረጉት በኋላ ባለ ሀገሩ የዩክሬን ህዝብ ያለ ርኅራኄ በጭቆና ያስገብሩት ጀመረ። ህዝቡን ጨርሶ ፖሊሾች ለማድረግ በመሞከር የዩክሬን ቋንቋ ከልክለው ልዩ የሆነውን ዩክሬን ባህል ጨቁነው በጠቅላላ ሀገሩን በመንፈስም ሆነ በኢኮኖሚ ረገድ ባሪያ ለማድረግ ብሔራዊ ነፃነቱን ለመክፈፍ በብዙ መንገድ ይጥሩ ነበር። እንደ አውሮፓውያን አቆጣጠር በ1596 ዓመተ ምህረት ጀምሮ የብሬስት ኡኒያ ሲታወጅ የዩክሬን ህዝብ ከተጫነበት የኢኮኖሚ የፖለቲካ ጭቆና በተለይ ተጨማሪ የሃይማኖት ጭቆና ወደቀበት። የፖላንድ መኳንንትና ቀሳውስት የህዝቡን ሃይማኖት በግድ ወደ ካቶሊክነት እያስለወጡ በከሃዲነት እምቢ ያለውን ወይም በኦርቶዶክስነት የሚጸናውን ሁሉ በጭካኔ ይቀጡት ጀመር። ይህ ሁሉ ቢከብደው ህዝቡ የጭቆና ቀንበሩን አውልቆ ለመጣል ተነሳና በዩክሬንና በገባር ሀገሮች ቀስቃሽነት ብዙ ሁከት እያነሳ መከተ። ዩክሬን ለነጻነቷ ባደረገችው በዚህ ጦርነት ሁሉ ጉልህና አይነተኛ ተግባር የፈጸመው የዛፓሮቪያን ሴች ሲሆን ይህን የኮበለሉ ገባሮችና እንዲሁም ብሔራዊ ሰብአዊ ጭቆና አንገፍግፏቸው ሸሽተው ወደ ሀብታሙ ደቡባዊ ሩሲያ የመጡ ነጻነት ወዳድ ሰዎች ያቋቋሙት ወታደራዊና ህዝባዊ ድርጅት ነበር። ዘመን እያለፈ ሲሄድ የዛፓሮቪያን ኮዛኮች ለነጻነት የሚያደርጉት ውጊያ ቱርኮቹን፣ ታታሮቹንና የፖላንድንም መኳንንት ፍርሃትና ስጋት አሳደረባቸው። በታራስ ቡልባ ውስጥ በተገለጸው ዘመን ማለትም በ1700 ክፍለ ዘመን የዛፓሮቪያን ሴች ያልተለመደ በመሆኑ የአኗኗር ጠባያቸው በጠንካራ የጦር ድርጅቱ የተነሳ የዩክሬን ህዝብ ለነጻነቱ እንደገና ከሩሲያ ለመቀላቀል ላደረገው ትግል ዋና ግንባር ሆነ ይላል ኒኮላይ ጎጎል። ታራስ ቡልባ ምዕራፍ 1። እስቲ ዘወር ብለህ ልጄ፣ እንዴት አለ ማስፈራሪያ መስራል እባክህ። ደግሞ የምን የቄስ ቀሚስ ነው የለበስከው? በተማሪ ቤት ሁሉም የሚለብሰው እንዲህ እንዳንተ ነው? ቡልባ በኪየቭ በሚገኘው ከፍተኛ መንፈሳዊ ትምህርት ቤት ትምህርታቸውን ጨርሰው የተመለሱትን ሁለት ወንዶች ልጆቹን የተቀበላቸው እንዲህ ባሉ ቃላት ነው። ልጆቹ ገና ከፈረሶቻቸው መውረዳቸው ነው። ሁለቱም ፍርጥም ያሉና እንደማናቸውም ወጣት ተማሪ አይናፋሮች ነበሩ። ወላጃቸው እንዲህ ባለ አኳኋን ስለተቀበላቸው እጅግ ደንግጠው መሬት እያዩ ዝም ብለው ቆሙ። ቆዩ እስቲ ደህና አድርጌ ላስተውላችሁ ቆዩ ብሎ እያዟዟረ እንዴት ያለ ዘርፋፋ ካቦርት ነው የለበሳችሁት እናንተ? እንዲህ ያለ ልብስ ከዚህ ቀደም በዓለም ታይቶ አይታወቅም። እስቲ አንዳችሁ ትንሽ ሩጡ ቀሚሳችሁ ጠልፎ ሲያጋድማችሁ እስቲ ሊያችሁ አያለዋ እንዴ ሩጡ። በዚህ ጊዜ ትልቁ ልጅ
አትሳቅብን አባባ አትሳቅ እንጂ አለ። እዩት ደግሞ ኩራቱን። ለመሆኑ ለምንድን ነው የማልስቀው? ምክንያቱም ምንም አባቴ ብትሆን ከሳቅ እግዚአብሔርን ነው ምልህ፣ እግዚአብሔር ይመስክር እደበድብሃለሁ። እንዴት አንተ የሰይጣን ልጅ የገዛ አባትህን ትደበድባለህ? አለና ቡልባ በመገረም ወደ ኋላ ፈግ ብሎ ቆመ። አባቴ ብትሆንስ ማንም ሰው ቢሆን እንዲሰድበኝ አልፈቅድለትም። ለመሆኑ እንዴት ነው ድብድብ የምትገጥመኝ? በቡጢ ነው በሆነው ነገር? ደግ እንግዲያው በቡጢ ይሁን። በቡጢ ጠብ እንዴት ያለ ወንድ እንደሆንክ እስቲ ያለውኝ አለና ቡልባ ከናዱን ሰበሰበ። ከዚያ ለረጅም ጊዜ ተለያይተው የተገናኙት አባትና ልጅ በናፍቆት ሰላምታ ፋንታ ግብ ግብ ገጥመው በቡጢ ይቀጣቀጡት ጀመር። ቀጭን የገረጣና ገራገር ፊት ያላቸው የልጆቹ እናት ተወዳጅ ልጆቻቸውን ለመሳም ጊዜን ሳያገኙ ቀርተው በሩ ላይ እንደቆሙ እዩልኝ ሰዎቼ፣ ሽማግሌው ጨርሶ አብዷል፣ ጨርሶ አእምሮን ነስቶታል። ከዓመታት በላይ ተለይተውን የቆዩ ልጆቻችንን ገና ከመግባታቸው ከእነርሱ ጋር መደባደብ ጀመረ ብለው ጮህ። ቡልባም ቆም አለና እንዴ ለመሆኑ ደህና ይማታልና? እረቅ በእግዚአብሔር ግሩም ተደባዳቢ ሆኗል። እንዲያውም ባልሞክረው ይሻለ ይኖሯል። እንግዲህ ጥሩ ኮዛክ ይወጣዋል ማለት ነው። መልካም ነው ልጄ፣ እንኳን ደህና መጣ። አሁን አባትህን መሳም ትችላለህ አለና አባትና ልጅ ተቃቅፈው ተሳሳሙ። እንዲያ ነው ልጄ፣ ከእኔ ጋር እንደ ተማታኸው ሌላም ሰው ጠንክረህ መመከት አለብህ። ለማንም ቢሆን ፊት እንዳትሰጥ። ሆኖም ልብስህ እጅግ የሚያስቅ ነው። ደግሞ ይሄ የተንዘላዘለ ገመድ ምንድን ነው ካለ በኋላ ወደ ታናሽየው ልጅ ዞሮ አንተ ሞኝ ደግሞ ምን ዝም ብለህ ትገተራለህ? በልና አንተ የውሻ ልጅ አትሞክረኝም አለው። በዚህ ጊዜ ታናሽየውን ልጅ አቅፈው ይስሙ የነበሩ እናትየዋ የአንተ ሐሳብ ይሄው ብቻ ነው? ለመሆኑ ልጆች ከገዛ አባታቸው ጋር ሲደባደቡ ማን ሰምቶ ያውቃል? አሁን ሌላ ሥራ ጠፋና ነው እሱ ለራሱ ገና ሕፃን ደግሞ ከሩቅ መንገድ መግባቱ ነው። ደክሞታል። ማረፍና እህል መቅመስ ሲገባው አንተ ካልተደባደብን ትለዋለህ አሉ። ይህ እናቱ የሚከራከሩለት ሕፃን የተባለው ልጅ ዕድሜው ከ20 ዓመት በላይና ቁመቱ ሎጋ ነበር። እናትየው ንግግራቸውን በመቀጠል አሁን ማረፍና እህል መቅመስ ሲገባው ድብድብ ካልገጠምን ትለዋለህ ብለው በቁጣ ተናገሩ። ቡልባም ለካ ሴታ ሴት ነህ፣ እናትህ የምትልህን አትስማ ልጄ፣ እሷ ሴት ናት እና ምንም አታውቅም። ለአንተ የሚገባ ኑሮ ለጥ ያለው መስክና ጥሩ ፈረስ ነው። ተመልከት ይህንን ጎራዴ፣ ይህ ነው የአንተ እናት ማለት። በተማሪ ቤት አእምሯችሁን የሞሉት መጽሐፍቱ፣ ፍልስፍናው፣ ሌላውም ነገር ሁሉ የማይረባ ቲርኪ ሚርኪን አለና እዚህ ላይ ለማተም የማይገባ ቃል ተጨማምሮ ተናገረ። ከዚያም ቀጠለና እንዲያውም በሚቀጥለው ሳምንት ወደ ዛፓሮቪዮ ብልካችሁ ይሻላል። መዘግየት የለባችሁ። የሚያስፈልጋችሁን ትምህርት የምታገኙት እዛ ዛፓሮቪያ ነው። ለእናንተ ትምህርት ቤት ማለት እሱ ነው። አእምሮም ልታገኙ የምትችሉት እዚያው ብቻ ነው አላቸው። ባልቴቷ እናታቸው በዓይኖቻቸው እንባ ተንቀርዝዞ አንድ ሳምንት ብቻ ነው በቤታቸው የሚቆዩት። ልጆቼ ቤታቸው በመምጣታቸው ለመደሰት እንኳን ጊዜ ሳያገኙ
ቤታቸውን ለማወቅ ጊዜ ሳይበቃቸው እኔም አይቼ ሳልጠግባቸው ሊሄዱ ነው ብለው በሐዘን ጠየቁ። በቃሽ አትነጫነጪብኝ አንቺ ባልቴት። አንድ ኮዛክ ዕድሜው ከሴቶች ጋር ለማሳለፍ ዕድሜውን አልተፈጠረም። በቀሚስሽ ውስጥ ሸፍነሽ እንቁላል እንደምትፈለፍል ዶሮ ልትታቀፊያቸው ትፈልጊያለሽ? ይልቅስ አሁን ሂጂና በቤት ውስጥ ያለሽን ሁሉ ገበታ ላይ ስሪልን። የማር ብስኩት፣ ቂጣ፣ ገንፎ ምናምን የምትዩ ልክስክስ ምግቦች አንፈልግም። አንድ ሙሉ በግ ወይም ፍየል፣ 40 ዓመት የቆየ ጠጅ እንዲሁም በርከትከት ያለ ቮድካ አቅርቢልን። ደግሞ በቮድካ ላይ ይህን ቅመማ ቅመምሽን እንዳትጨምሪበት፣ ንጹሕ ኮለል ያለ ቮድካ ነው የምንፈልገው አለና ቡልባ ልጆቹን ይዞ በቤቱ ውስጥ ከሁሉ ክፍል ይበልጥ ወደሚያምረው ክፍል አስገባቸው። በክፍሉ ውስጥ ዕቃ ሲያደራጁ የነበሩ 2 ቆነጃጅት ገረዶች ተጣድፈው ክፍሉን ጥለው ወጡ። የፈሩበትም ምክንያት ቁጡና ጥብቅ የሆኑት ወጣት ጌቶቻቸው በመምጣታቸው የተነሳ ይሆናል። ወይም ደግሞ ወንድ ሲያዩ እየጮኹ መሮጥና ፊታቸውን በቀሚሳቸው እጅጌ መጋረድ የሴቶች ልማድና ጠባይ ስለሆነ ይሆናል። ልማድ ለማክበር ብለው ይሆናል። በክፍሉ ውስጥ የቤቱ ዕቃ ዘመኑ የሚጠይቀው አኳኋን የተዘጋጀ ነበር። አሁን ያ ዘመን በዘፈንና በተረት ብቻ ተቀርጾ ነው የሚገኘው። እነዚህንም ዘፈኖች፣ ተረቶች ያን ጊዜ ዩክሬን የግሪክ ቤተ ክርስቲያን ከሮማ ካቶሊክ ቤተ ክርስቲያን ጋር እንዳይተባበር ባደረገች የመጀመሪያ ጦርነት ጊዜ ይዘፈኑ እንደነበሩት አሁን በዩክሬን ውስጥ የሚዘፍናቸው የለም። የክፍሉ ግድግዳዎችና ወለል እንዲሁ ጣራው ልክክ ብለው በጭቃ የተለሰኑ ናቸው። ጎራዴዎች፣ የፈረስ አለንጋዎች፣ የወፍና የዓሣ መረቦች፣ ጠመንጃዎች፣ በጌጥ የተሰሩ የባሩድ ቀንዶች፣ ሌላም ልዩ ልዩ የፈረስ ዕቃዎች በግድግዳ ላይ ተሰቅለው ይታያሉ። የክፍሉ መስኮቶች አሁን በጥንታውያን ቤተ ክርስቲያን ብቻ እንደሚገኙት ያሉ ትንንሽና በክብ መስታወት የተሰሩ ናቸው። የመስኮቶቹና የበሮቹ ዳርዳር ቀይ ቀለም ተቀብቷል። የአንድ ጥግ በኩል ካለ ቁም ሳጥን ላይ ከአረንጓዴና ከሰማያዊ ቀለማት ብርጭቆ የተሰሩ ማብረጃዎች፣ የብር ጽዋዎች እንዲሁም በልዩ ልዩ መልክ የተሰሩ በዚያ የዘመቻ ዘመን እንደተለመደው ከብዙ ሰው ተላልፈው ከቡልባ እጅ የገቡ የቬኔጽያን የቱርክና የቸርካሲያን ሥራ የሆኑ ብርጭቆና መለኪያዎች ተደርድረዋል። በክፍሉ ጥግ ጥግ ዞረው የገጠሙት አግዳሚ ወንበሮች ፊት ለፊት ከቅዱሳኑ ስዕል ስር ያለው ትልቅ ጠረጴዛ በልዩ ልዩ ቀለማት ካጌጡ ጡቦች የተሠራው ምድጃ፣ እኚህ ሁሉ በየዓመቱ ለዕረፍት ወደ ቤታቸው ለሚመጡት ለሁለቱ ወጣቶች የተለመዱ ነገሮች ነበሩ። ከዚህ ቀደም ለዕረፍት ወደ ቤታቸው ሲመጡ ገና ፈረሶች ስላልነበሯቸውና እንዲሁም በዚያ ዘመን ፈረስ መቀመጥ ከተማሪዎች ልማድ ውጪ ስለነበረ በእግራቸው ነበር የሚመጡት። ለወንድነታቸው ምልክት የነበራቸው ረጅም ጉንጉን ጎፈሬያቸው ብቻ ሲሆን ይህንኑም መሳሪያ የያዘ ማናቸውም ኮዛክ ሊጎትተው መብትም ነበረው። ቡልባ ከፈረሶቹ መንጋ ሁሉ ሰንጋዎቹን መርጦ የላከላቸው ትምህርታቸውን ጨርሰው በተመረቁ ጊዜ ነው። የልጆቹን መምጣት ለማክበር ሲል ቡልባ የመቶ አለቆችና እንዲሁም በእሱ ጓድ ውስጥ ያሉትን የጦር ሹማምንት ጋብዞ ስለነበር ከእነሱ ውስጥ ሁለቱ ከጥንት ጓደኛው ከካፒቴን ዲሚትሮ ቶቭጋች ጋር አብረው በመጡ ጊዜ ተመልከቱ እንዴት ያለ ጎልማሶች እንደሆኑ
በቅርብ ወደ ሴች ልልካቸው ነው አለና ወዲያው ልጆቹን አስተዋወቃቸው። እንግዶቹም ለቡልባና ለሁለቱ ወጣቶች ደስታቸውን በመግለጽ የታሰበው ሐሳብ የሚገባ መሆኑን ለአንድ ወጣት ጎልማሳም ከዛፖሮቪያን ሴች የበለጠ ትምህርት ቤት የማይገኝለት መሆኑን ገለጹለት። በሉ ወንድሞቼ መኮንኖች፣ በገበታው በመረጣችሁት ስፍራ ተቀመጡ። አሁን ልጆቼ መጀመሪያ ትንሽ ቮድካ እንጠጣ አለ ቡልባ። የእግዚአብሔር ጸጋ ከኛ ጋር ይሁን። ለጤናችሁ ልጆቼ፣ ለአንተ ለኦስታፕ፣ ለአንተ ለአምድሬ፣ በጦር ሜዳ አሕዛብን ሁሉ ቱርኮችን፣ ታታሮችን እንዲሁም የእኛን እምነት ከተጋፉ ፖሊሾችን ጭምር እንድትመቱ እግዚአብሔር ድሉን ያጎናጽፋችሁ። በሉ ጽዋችሁን አንሱ። ቮድካው ጥሩ አይደለም? በላቲን የቮድካ ስም ምንድን ነው? አየ ልጄ፣ ላቲኖች ሞኞች ኖረዋል። በዓለም ላይ እንኳ ቮድካ መኖሩን እኮ አያውቁ። ያ የላቲን ጥቅሶችን የጻፈው ሰው ስማ ነበር። እኔ መቼም በትምህርት ረገድ እንደ ነገሩ ነኝ፣ ታውቁታላችሁ። ስለዚህ እርግጠኛ አይደለሁም። ጎራሲ ኖሯል። ጎራሲ። በዚህን ጊዜ ትልቁ ልጁ ኦስታፕ በልቡ ይሄው ነው እንግዲህ ይህ ብልጥ ሽማግሌ ሁሉንም ነገር ሲያውቅ ውሸቱን የማያውቅ ይመስላል ብሎ አሰበ። ታራስም ንግግሩን ቀጠለና እንደሚመስለኝ አርሂማንደርቱ ቮድካ ለማሽተት እንኳን አይፈቀድላችሁም ነበር። አሁን እውነቱን ንገሩኝ ልጆቼ፣ ጀርባችሁን፣ አካላችሁን ሁሉ ይገርፏችሁ አልነበረም? ምናልባትም ደግሞ ብዙ ስታስቸግሩ በጅራፍ አልገረፏችሁም? ይኸውም በቅዳሜ ቀን ብቻ ሳይወሰን ሮብና ሐሙስንም ጭምር አልነበረም አላቸው። ኦስታፕም ያለፈ ነገር ማውራት ፍሬ የለውም፣ የሆነ ነገር አንድ ጊዜ ሆኗል ሲል አንድሬ ተቀበለና እስቲ አንድ ሰው አሁን ይሞክር፣ እስቲ አንድ ሰው አሁን ይንካኝ፣ አንድ ታታር ባይ የኮዛክ ጎራዴ ምን አይነት እንደሆነ አሳየዋለሁ አለ። ጎሽ ልጅ፣ ደግ ተናገርክ። እንዲያውም ካመጣኸው እኔም ከእናንተ ጋር መሄዴ ነው። እግዚአብሔር ይወቅ፣ አብሬያችሁ ነው የሚሄደው። እዚህ የምቀረው ምን ላደርግ ነው? ስንዴ ልዘራ፣ ቤት ልጠብቅ፣ በግና ሳማ ላግድና የሚስቴን ቀሚስ ልለብስ ነው? አረ ወዲያ በሽታ ያንሳኝ። እኔ እኮ ኮዛክ ነኝ። እንዲህ ያለ ኑሮ ለእኔ አይደለም፣ ለእኔም አልተፈጠረም። ጦርነት ባይኖርስ እኔ ምን ቸገረኝ? ከእናንተው ጋር ወደ ዛፖሮቪዮ አብሬ ሄጄ እደሰታለሁ። እግዚአብሔር ይወቅ፣ አብሬያችሁ ሄዳለሁ አለና ሽማግሌው ቡልባ ወኔ የቀሰቀሰው እየጋለ ሄዶ በመጨረሻ ብድግ ብሎ ቆመና እንዲያውም ነገ እንሄዳለን። ለምን እንዘገያለን? እዚህ የምንጠብቀው ምን ጠላት አለን? ከዚህ ጎጆ ምንስ ጉዳይ አለን? እኚህ ነገሮች ሁሉ ለእኛ ምናችንስ ናቸው? ይህ ሁሉ ቶፋና ቅራቅንቦ ምን ያደርግልናል? አለና ማብረጃዎቹንና የመጠጥ ዕቃዎቹን ሁሉ እያነሳ መሬት ላይ ይከሰክሳቸው ጀመር። አሳዛኟ ባልቴት ሴት የባላቸውን ጠባይ ለምደውት ስለነበር በወንበር ላይ እንደተቀመጡ ዝም ብለው በሐዘን ይመለከቱት ነበር። አንድም ቃል ለመተንፈስ አልደፈሩም። ነገር ግን ያን የጠሉትንና የፈሩትን ውሳኔ ሲሰሙ እንባቸውን መክታት አልቻሉም። ገና ሳይጠግቧቸው የሚለዩአቸውን ልጆቻቸውን ትክ ብለው ሲያስተውሉ ምንም እንኳ ድምፃቸው ባይሰማ በዓይናቸው በፊታቸው የሚታየው የጭንቀት ሐዘን ለመግለጽ የሚያዳግት ነበር። ቡልባ
በራሱ ሐሳብ ብቻ የሚመራ እጅግ ደረቅ ሰው ነበር። በ15ኛው ክፍለ ዘመን ልዑላኖች ትተውት የሄዱት ጥንታዊ ደቡብ ሩሲያ በማይበገሩት በሞንጎላውያን ወራሪዎች ተቃጥሎ በተደመሰሰበት ዘመን እንደ ዘላን ከነበረው የአውሮፓ ክፍል መጀመሪያ የፈለቁት ሰዎች አንዱ ታራስ ቡልባ ነው። ሰው ቤት ንብረቱን ሲዘረፍ ደፋር ይሆናል። እነዚህ ሰዎች በቤቶቻቸው አመድ ላይ በጠላቶች ተከበው ሲቆሙ ጠላቶቻቸው ጋር አዘውትረው ከመፋጠጣቸው የተነሳ ፍርሃት የሚባለው ነገር በዓለም ላይ መኖሩን ጨርሰው ረስተውታል። በዚህ ጊዜ ለብዙ ዘመናት በሰላማዊነት ተዳፍኖ የኖረው የስላቮኒክ መንፈስ የጦር ፍላጎት እንደገና ሲያጋግለው ነፃና አመፀኛ የሆነ የኮዛክነት ጠባይ ተፈጠረ። ወንዙ፣ ሸንተረሩ፣ ማናቸውም ምቹ ስፍራ ሁሉ ቁጥራቸውን ማንም ሰው በማያውቀው በኮዛኮች ዘር ተዘራ። በዚያ ጊዜ ሱልጣኑ ቁጥራቸውን ቢጠይቃቸው ደፋሮቹ ጀግኖቹ እንዲህ ሲሉ መልሰውለታል። ማን ያውቃል፣ በሜዳው ሁሉ ተዘርተናል አለና ቡልባ ሲናገር በአክብሮት በር ላይ ቆመው የነበሩትን አሽከሮች እንኳን ሳይቀሩ ሰው ሁሉ ተቀመጠ። በይ እንግዲህ ልጆችሽን መርቂያቸው፣ በጀግንነት እንዲዋጉ ለክርስቲያንነት እምነት እንዲሰለፉና የመኳንንትነት ክብራቸውን እንዲጠብቁ። ይህን ባያደርጉ ግን በምድር ገጽ ላይ ምንም ምልክት ሳይተዉ እንዲጠፉ ለእግዚአብሔር ጸልይላቸው። በሉ ልጆቼ ወደ እናታችሁ ቅረቡ። የእናት ጸሎት ወንድ ልጅ በምድርም ሆነ በባህር ይጠብቀዋል አለ ቡልባ። እንደማናቸውም እናት ደካማ የሆኑት ሴትዮ ልጆቻቸውን አቅፈው እያለቀሱ ሁለት ትንንሽ የቅዱሳን ስዕሎች ባንገታቸው ላይ አንጠለጠሉላቸው። የአምላክ እናት ትጠብቃችሁ፣ እናታችሁን አትርሱኝ ልጆቼ፣ ስለ ሁኔታችሁ ወረቀት ላኩልኝ በማለት ብቻ እናቲቱ ንግግራቸውን ፈጸሙ። በሉ እንግዲህ ልጆቼ እንነሳ አሉ ቡልባ። ፈረሶቹ ተጭነው በሩ ላይ ቆመዋል። ቡልባ ጋኔል በተባለ ፈረሱ ላይ ዘሎ ሲቀመጥ እጅግ ወፍራም ሰው ነበርና ፈረሱ ክብደቱ ተሰምቶት ተቅበጠበጠ። እናትየዋ ልጆቻቸው ፈረስ ላይ መውጣታቸውን ሲመለከቱ አስተያየቱ ለስለስ ያለ ወደ መሰላቸው ወደ ታናሽየው ልጅ ሮጠው ሄደው እርካቡን ያዙና የኮርቻውን ቀዳዳ አንቀው አልለቃሉ። ወዲያው ሁለት ጠብደል ኮዛኮች ቀስ ብለው አላቀቋቸውና ተሸክመው ወደ ቤት አስገቧቸው። ነገር ግን ወዲያው መንገደኞቹ የአጥሩን በር ሲወጡ ሴትየዋ እየሮጡ ተከትለው ደረሱና በሚያስደንቅ ጉልበት ፈረሱን አቁመው አንዱ ልጃቸው ላይ ሲጠመጠሙ አሁንም እንደገና ተይዘው ወደ ቤት ተመለሱ። ወጣቶቹ ኮዛኮች አባታቸውን በመፍራት እንባቸውን ዋጥ አድርገው ልባቸው እየተጨነቀ ጉዟቸውን ቀጠሉ። አባትየውም እንዳይታወቅበት ሸፍኖ ያዘው እንጂ ውስጡን ሐዘን ተሰምቶት ነበር። ቀኑ ነፋሻማ ጭው ያለ ቀን ነበር። ነገር ግን የሜዳው ሳር ፈገግ ብሎ ያንጸባርቃል። ወፎቹ ያለ ስልት የሚንጫጩ ይመስላል። ወዲያው ዘወር ብለው ቢመለከቱ መንደራቸው ወደ ምድር እንደ ሰመጠ ሁሉ ከምድር በላይ ከፍ ብሎ የሚታያቸው ሁለቱ የቤቶቻቸው የጢስ መውጫዎችና እንዲሁም በሕፃንነታቸው እንደ ጦጣ ይንጠላጠሉባቸው የነበሩ ዛፎች
ጫፍ ብቻ ነው። ከዚህ በቀር የሚታየው ሩቅ አገር ድረስ የተዘረጋው ለጥ ያለ መስክ ሲሆን ይህም መስክ ጤዛ ባዘለው ሳሩ ላይ ሲንከባለሉበትና ከዚያም ወዲህ ሁለቱም በየበኩላቸው አንዳንድ የኮዛግ ልጃገረድ ሲጠብቁ፣ ልጃገረዶቹም በወጣት እግራቸው ሜዳውን አቋርጠው ሲሮጡ ያለፈውን ጊዜ ሁሉ አስታወሳቸው። አሁን ደግሞ የሚታየው ብቻውን ቀጥ ብሎ የቆመው የውሃ መሳቢያ ገመድ የተንጠለጠለበት ረጅም ምሰሶ ብቻ ነው። ከኋላቸው የቀረው ሜዳ ከሩቅ ሲመለከቱት ማናቸውንም ነገር እንዳይታይ ሸፍኖ የያዘ ተራራ ይመስላል። ልጅነት ደህና ሰንብች፣ ጨዋታ ደህና ሰንብች፣ ሁሉም ነገር ሁሉም ሰው ደህና ሰንብቱ። ምዕራፍ 2 ሦስቱም ፈረሰኞች በጸጥታ ይጓዛሉ። ሽማግሌው ታራስ ስላለፈው ጊዜ ያስባል። ያለፈው የወጣትነት ዘመኑ በዓይኑ ላይ ውል አለ። ማናቸውም ኮዛክ ዕድሜው ሁሉ በወጣትነት ቢፈጸም ስለሚመኝ ላለፈው ለልጅነት ዘመኑ ሁልጊዜ እንዳለቀሰ ነው። ቡልባሴች ሲደርስ ከቀድሞ የጦር ጓደኞቹ እነማንን እንደሚያገኝ እያሰበ ያሰላስል ጀመር። የሞቱትም ትዝ እያሉት ከእነርሱ ውስጥ ምን ነው ቢኖሩ ኖሮ የሚላቸውን አስታወሰ። በዓይኖቹ እንባ ተንቀርዝዞ ሸበቶ ራሱ በሐዘን አቀረቀረ። ልጆቹ በበኩላቸው ስለ ሌላ ነገር ያስቡ ነበር። የሚያስቡትም ከመጥቀስ በፊት አስቀድሞ ስለ እነሱ መግለጽ ሳያስፈልግ አይቀርም። እነዚህ ሁለት ወጣቶች ገና በ12 ዓመታቸው ኪየቭ ወደሚገኘው ትምህርት ቤት ተላኩ። የተማሩትን ነገር በኋላ ቢያስረሷቸውም በዚያ ዘመን ጨዋ የሚባሉት ሰዎች ሁሉ ልጆቻቸውን ትምህርት ቤት ማስገባት እንደ ግዴታ አድርገው የሚቆጥሩት ነገር ነበር። እነዚህ ልጆች መጀመሪያ ተማሪ ቤት ሲገቡ እንደ ሌሎቹ አዲስ ገቢዎች ሁሉ አስቸጋሪዎች ነበሩ። ሲቆዩ ግን ሕገ ወጥ አስተዳደጋቸው ተለውጦ በትምህርት ቤቱ ሕግ ታነጸ። ታላቅየው ኦስታፕ ገና በመጀመሪያ ዓመት ከትምህርት ቤት ኮብልሎ ሲሄድ ተይዞ ተመለሰና ያለ ርኅራኄ ተገርፎ ትምህርቱን እንዲቀጥል ተደረገ። 4 ጊዜ ሙሉ የመማሪያ መጽሐፉን መሬት ቆፍሮ ሲቀብር 4ቱንም ጊዜ በጽኑ ተገርፎ አዲስ መጽሐፍ ተሰጠው። 5ኛውንም መጽሐፍ እንደገና በቀበረው ነበረ። ነገር ግን አባቱ የሚሰጥህን ትምህርት ካላጠናቀቅ በቀር ዛፖሮቪዮን በፍጹም አታየው፣ እንዲያውም ገዳም አስገብቼ 20 ዓመት ሙሉ እዚያው እንድትቀመጥ አደርግሃለሁ ብሎ ስለዛተበት ፈርቶ ተወው። ቀደም ብሎ እንደተረዳነው ትምህርትን በማጥላላት የተናገረው ያው ታራስ ቡልባ ራሱ እንዲህ ያለ ምክር መስጠቱ የሚያስገርም ነው። ኦስታፕ አባቱ በማስፈራራት ከመከረው ጀምሮ በሚጠላቸው መጻሕፍት ላይ ተግቶ አቀረቀረና በአጭር ጊዜ ውስጥ ጎበዝ የሚባሉትን ተማሪዎች በለጣቸው። በዚያ ዘመን የሚሰጠው ትምህርት ከኑሮ ጋር እጅግ የተለያየ ነበር። ተማሪዎቹም በኑሯቸው አነስተኛውን ትምህርት እንኳን ከጥቅም ላይ ለማዋል ስፍራን አያገኙለትም ነበር። መምህራኑ ራሳቸው ልምምድ ስለሚያንሳቸው የተማሩትን በሥራ ላይ በመዋል ረገድ ከተማሪዎቹ የባሱ ነበሩ። ጥብቅ የሆነው የትምህርት ቤት ኑሮና የልበ ሙሉ ጎረምሶች ብዛት ከትምህርት ውጪ የሆኑ አንዳንድ ተግባሮችን ለመፈጸም ምክንያት ሳይሆን አይቀርም።
መጨቆን ተደጋግሞ በረሃብ መቀጣት፣ እነዚህን የመሳሰሉ ነገሮች ሁሉ ልበ ሙሉንና ጠንካራውን ጎልማሳ ኋላ በዛፖሮቪዮ እየገነነ ወደሚሄደው የግድ የለሽነት ጠባይ ይመሩታል። የተራቡት ተማሪዎች በኪየቭ መንገዶች ሲዘዋወሩ ለሕዝብ ታላቅ ስጋት ነበሩ። በገበያ ተቀምጠው ዳቦ፣ የዱባ ፍሬና ይህን የመሳሰሉት ነገሮች የሚሸጡት ሴቶች አንድ ተማሪ ሲያልፍ ያዩ እንደሆነ ጫጩቶቻቸውን ከጠላት ለማዳን እንደምታቀፍ አሞራ ዕቃቸውን ከርነው ይይዛሉ። ጓደኞቹን እንዲጠባበቅ የተሾመው የተማሪዎች አለቃ ራሱ የሚያስፈሩ ትልልቅ የሱሪ ኪሶች ስለነበሩት አንዲት ነጋዴ ሴት ለመሸጥ ያስቀመጠችውን ዕቃ ሁሉ በአንድ ጊዜ ከቶ ለመሄድ የሚችል ነበር። ተማሪዎቹ ለብቻቸው የተለየ ዓለም አበጁ። የሩሲያና የፖላንድ መኳንንት ወደሚገኙበት ከፍተኛ ደረጃ እንዲቀላቀሉ አይፈቀድላቸውም። የትምህርት ቤቱ አስተዳዳሪ ራሳቸው አዳም ኪሴል ተማሪዎቹ ከሕዝብ እንዳይቀላቀሉና ጥብቅ ቁጥጥርም እንዲደረግባቸው አዘዋል። ነገር ግን ይህ ትዕዛዝ አስፈላጊም ባልሆነ ነበር። ምክንያቱም መምህራኑ ባይታዘዙም እንኳን ጥብቅ ቁጥጥራቸውን ችላ ብለው አያውቁም። ሲገረፉም ከጨካኝነታቸው የተነሳ የተገረፉት ተማሪዎች ለብዙ ሳምንት ሱሪያቸውን ሲያኩ ይሰነብቱ ነበር። ይህ ሁሉ ለብዙዎቹ ተማሪዎች ትንሽ በርበሬ ጣል ካለበት ጥሩ ቮድካ ብዙም የጠነከረ ሆኖ አይሰማቸውም ነበር። አንዳንዶቹም በየጊዜው ያለ ርኅራኄ መገረፍ ሲመራቸው መንገዱን ካወቁትና ተይዘው ካልተመለሱ በቀር ወደ ዛፕሮቪዮ ጠፍተው ይሄዳሉ። ኦስታፕ ቡልባ ምንም እንኳ ወደ ትምህርቱና ወደ መንፈሳዊነት ለማዘንበል ቢጣጣርም ዱላው አልቀረለትም። ግን ይህ ሁሉ ልዩ የሆነው የኮዛክ ጠንካራ ጠባዩን የበለጠ ከማጠንከር በቀር ምንም አልለወጠውም። ኦስታፕ በብዙዎች ዘንድ ጥሩ ጓደኛ ሆኖ የሚገመት ነበር። የሰውን አታክልት ለመዝረፍ ሌላም ይህንን የመሰለ ተግባር ለመፈጸም ጓደኞቹን መርቷቸው አያውቅም። ይሁን እንጂ አንድ አይነት የተንኮል ማህበር ሲቋቋም አባል ለመሆን ቀዳሚ የመሆኑም በላይ ምንም ነገር ቢደርስበት ጓደኞቹ አሳልፏቸው አይሰጣቸውም ነበር። ጓደኞቹን እንዳያሳጣ የሚያደርገው ምንም ሽመልና አለንጋ አይገኝም። ከድብድብና ይህን ከመሳሰሉ የጦርነት ተግባሮች በቀር ሌላ ተንኮል በሐሳቡ አይገባም። ለጓደኞቹ ልቡ ንጹሕና ግልጽ ነበር። ደግና ሩህሩህም ነበር። ያሳዛኟ እናቱ እምባ ልቡን ነክቶታል። አሁንም ያሳዘነውና አንገቱን ያስደፋው ይኸው ነው። የታናሽ ወንድሙ የአንድሬ አስተያየት የነቃና ከታላቁ ይበልጥ እንደ መብሰል ያለ ነበር። ትምህርቱን በፈቃደኝነትና ያለ ችግር ነው የዘለቀው። ከወንድሙ ይበልጥ ብልህና ብዙ ጊዜ ያደገኛ ተንኮል መሪም ነበር። ብልጠቱ አንዳንድ ጊዜ ከቅጣት ያድነዋል። ወንድሙ ኦስታፕ ግን መሽቆጥቆጥን በመጥላት ይቅርታ ለመለመን በፍጹም ሳያስብ ወዲያው ኮቱን አውልቆ ለመገረፍ ይጋደማል። አንድሬም የጀብዱ ፍላጎት በልቡ እንደ እሳት ይነዳል። ነገር ግን የእሱ ልብ በሌላ ስሜቶችም ክፍት ነበር። 18ኛ ዓመቱን ሲያልፍ በፍቅር ስሜቱ መጋል ጀመረ። ሴት በሕልሙ መምጣት አዘወተረች። የፍልስፍና ክርክር በሚደረግበት በትምህርት ሰዓት ንጹሕ የረጋችና አይነ መልካም ሆና ትታየዋለች። ያጎጠጎጠው ደረቷ፣ የለሰለሰው ውብ ክናዷና ቀሚስ
ዘልቆ የሚታየው ትከሻዋ ከዓይኑ አልለይ አለ። ለጋውን አካላቷን የሚሸፍነው ቀሚሷ እንኳን ሳይቀር ሕልም እየሆነ ይታየው ጀመር። በዚያ ዕድሜው ጦር ሜዳ ከመዝመቱ በፊት ስለ ሴት ማሰብ ለአንድ ኮዛክ ኀፍረትና ውርደት ሆኖ ስለሚቆጠር ይህንን የወጣትነት የፍቅር ስሜቱን ለጓደኞቹ አይገልጽም ነበር። ተማሪ ቤት በነበረበት በመጨረሻው ዓመት የተንኮል አድማዎችን መምራቱን ችላ ብሎ በኬቭ ከተማ ዳር በአትክልት በተከበቡት ቤቶች መካከል ብቻውን መጓዝን አዘወተረ። በዚያ ጊዜ የዩክሬናውያን የፖሊሽ መኳንንት መኖሪያ ወደ ነበረው አሁን አሮጌው ኬቭ ወደሚባለው ሰፈር ይሄድ ነበር። አንድ ጊዜ በዚሁ ሰፈር አፉን ከፍቶ እንደቆመ የአንድ የፖሊሽ መኳንንት ሰረገላ በላዩ ላይ ሊሄድበት ለትንሽ ሊስተው የሚያስፈራ ጢም ያለው የሰረገላው ነጂም በያዘው አለንጋ ደህና አድርጎ አቀመሰው። በዚህ ጊዜ ወጣቱ ተማሪ በንዴት ገነፈለና በድፍረት የሰረገላውን መሽከርከሪያ በጠንካራ እጆቹ ይዞ አቆመው። የሰረገላው ነጂም ጠቡን በመፍራት ለማምለጥ ፈረሶቹን መትቶ ሲያስጋልብ አንድሬ ተሽከርካሪውን ቶሎ በመልቀቁ ብቻ ከከባድ ጉዳት ድኖ ጭቃው ላይ በፊቱ ተደፋ። ከወደ ላይ እንደ ሙዚቃ ጣፋጭ የሆነ የሳቅ ድምፅ ተሰማው። ቀና ብሎ ሲያስተውልም አይነ መልካምና እንደ በረዶ የነጣች ወደር የሌላት ቆንጅዬ ልጃገረድ በመስኮት ቆማ ተመለከተ። የምትስቀው ከልቧ ነበር። አሳሳቋም ለአስደናቂው ውበቷ የበለጠ መልክን ሰጠው። ደንዝዞ ቆሞ ልቡ እሷ ዘንድ ሆኖ እጆቹ ግን ጭቃውን ለመጥረግ ሲሞክሩ ፊቱን የበለጠ በማቆሸሽ እየቀባ በመገረም ይመለከታት ጀመር። ይህቺ ቆንጆ ልጃገረድ ማን ትሆን? የዚህን መልስ በሩ ላይ ተሰብስበው አንድ ወጣት ባንዱ ሲጫወት የሚያዳምጡትን አሽከሮች ለመጠየቅም አሰበ። ነገር ግን አሽከሮቹ በጭቃ የተለወሰውን ፊቱን በማየት ከመሳቅ በቀር መልስም አልሰጡትም። በመጨረሻ ግን ለጉብኝት የመጡት የኮቭኖ ወይወዳ ልጅ መሆኗን ተረዳ። በማግስቱ ማታ በኬቭ ተማሪዎች ዘንድ ብቻ በተለመደ የተለየ ታላቅ ድፍረት በልጅቷ ግቢ አጥር ዘሎ ገብቶ በስተጓሮ ባለ በአንድ ዛፍ ላይ ተንጠልጥሎ ጣራው ላይ ከወጣ በኋላ በጢስ መውጫው ቁልቁል ወርዶ የልጅቷ መኝታ ቤት ዱብ አለ። በዚያ ሰዓት ውቢቱ ልጃገረድ ከሻማ መብራት ፊት ለፊት ተቀምጣ የከበሩ ጉትቻዎቿን ከጆሮዋ ታወልቅ ነበር። ወዲያው የእንግዳ ሰውዬ ሳይታሰብ ክፍሏ ገብቶ ስታየው ከድንጋጤ የተነሳ መናገር ተሳናት። ግን ከፊቷ የቆመው ተማሪ ለመንቀሳቀስ እንኳ አፍሮ አንገቱን ደፍቶ ቆሞ ስታይና እሱም መንገዱ ላይ ሲወድቅ ያየችው ልጅ መሆኑን ስታስታውስ እንደገና ትስቅበት ጀመር። ወዲህም ደግሞ የአንድሬ መልክ የሚያስፈራ አልነበር። እጅግ መልከ ቀና ጎልማሳ ነበር። ስለዚህ ለረጅም ጊዜ ስትስቅም ቆየች። ውቢቱ ልጃገረድ እንደ ሌሎቹ የፖሊሽ ልጃገረዶች ሁሉ ቀበጥና እብድ ቢጤ ነበረች። ነገር ግን ዓይኖቿ እነዚያ ቁልጭ ያሉ እንደ ጦር የሚወረወሩ ግሩም ዓይኖቿ ያለማቋረጥ ይመለከቱት ነበር። የወይወዱ ልጅ በድፍረት ወደሱ ቀርባ የሚያንጸባርቀውን አክሊሏን ራሱ ላይ ደፍታ የጆሮ ጉትቻዎቿን ከንፈሩ ላይ ስታንጠለጥልበት ባለ ወርቀ ዘቦ ዘርፍ የሆነ ስስ ጨርቅ አምጥታ ስትሸፍነው ተማሪው ከእንጨት የተሠራ ይመስል ደርቆ ቆመ። በዚያ እንኳን በሺ የሚቆጠሩ የተንኮል ጨዋታዎች ስትጫወትበት
ተማሪው የበለጠ ግራ ገባው። አፉን ከፍቶ አይኗን ሲመለከት ልዩ ፍጥረት ይመስል ነበር። ወዲያው በሩ ሲንኳኳ ሰማችና ደንግጣ አልጋው ስር እንዲደበቅ ጠየቀችው። ትንሽ ቆይታም አገር አማን ሲሆን ደንገጡሯን አንዲት የተማረከች ታታር ጠራችና ወደ ጓሮ ወስዳ ከአጥሩ እንድታስወጣው አዘዘችለት። ነገር ግን ተማሪው አወጣጡ ላይ እንዳገባቡ አልቀናውም። ዘበኛው ነቃበትና በአጥሩ ላይ እንደተንጠለጠለ እግሩን ሲመታው ሌሎቹም አሽከሮች መንገድ ድረስ እያባረሩት ልቡ እስኪጠፋ ሮጦ አመለጠ። የወይወዱ ጭፍሮች ብዙ ስለነበሩ ከዚያ ወዲያ በግቢው ዙሪያ መድረስ አደገኛ ሆነ። አንድ ቀን በአንድ የሮማውያን ካቶሊክ ቤተ ክርስቲያን ልጅቷን ዳግመኛ አያትና እሷም ለብዙ ጊዜ እንዳወቀችው ሁሉ ልብ ትር የሚያደርግ ፈገግታ አሳየችው። ከዚያ በኋላ አንድ ቀን እንዲሁ በጨረፍታ ካያት በኋላ የኮቭኖ ወይወዳ ጉብኝታቸውን ፈጽመው ተመለሱ። ልጃገረድ ምትክ ሌላ ወፍራም አስቀያሚ ፊት በመስኮቱ ብቅ ብሎ ይታይ ጀመር። አሁን አንድሬ አንገቱን አቀርቅሮና አይኖቹን ከፈረሱ ጋማ ላይ ተክሎ የሚያሰላስለው ይህንኑ ነበር። ይህ ሁሉ ሲሆን ታላቁ መስክ ለምለም አረንጓዴ አጎናጽፎ አቅፏቸው በዙሪያቸው ባለው ረጅም ሳር ተውጠው ከላይ ዘልቆ የሚታየው ጥቁር የኮዛክ ቆባቸው ብቻ ነበር። ቡልባ ተውጦበት የነበረው ከግል ሐሳቡ ነቃና ምን ነው ዝም አላችሁ የኔ ጎልማሶች? እንደ ባህታዊ ተከዛችሁ ሐሳባችሁን ሁሉ ለሰይጣን ጣሉለት። ትንባዋችሁን አቀጣጥሉና ፈረሶቻችሁን ኮልኩሉለት፣ እንደ ወፍ ኮልኩላችሁን ንብረር አለ አባት። ኮዛኮቹ ፈረሳቸውን ቀስቅሰው በጓሳው ውስጥ ጠለሙ። ጥቁር ቆባቸው እንኳን ተሰወረ። ጋልበው ለማለፋቸው የነበረው ምልክት ጥሰውት ያለፉት ሳር ብቻ ነበር። ፀሐይዋ ከፍ ብላ ሜዳውን በሞቃት ብርሃን አልብሰዋለች። ጭፍግግ ያለው ሐሳብ ሁሉ ከኮዛኮች አእምሮ ጠፍቶ ሄዶ ልባቸው እንደ ወፍ ይርገበገብ ጀመር። ሜዳው ከፊታቸው እየተዘረጋ ሲሄድ የበለጠ ያማረውን አሁንም ኖቮሮሲያ የሚባለው እስከ ጥቁር ባህር ያለው የደቡባዊ አገር በዚያን ጊዜ አንድ ድንግል ለምለም መስክ ነበር። ያን ወሰን የሌለውን ለጥ ያለ መስክ ምንም ማረሻ ገና አልነካውም። እንደ ጫካ የሚውጠውን ይህንን ረጃጅም ሳር እየጣሱት የሚያልፉት ፈረሶች ብቻ ነበሩ። እንደዚያ ያለ ተፈጥሮ ውበት በየትም አልነበረም። የምድሯን ገጽ በሚሊዮን የሚቆጠሩ አበቦች ጣል ያሉበት ወርቃማ አረንጓዴ ውቅያኖሶች ያለበሰው ይመስል ነበርም። ረጃጅምና ቀጫጭን በሆኑ የሳር ዘለላዎች መካከል ሰማያዊ፣ የወይን ጠጅና ሌላም ልዩ ልዩ ቀለማት ያላቸው አበቦች ብቅ ብለዋል። ከየት እንደመጣ እግዚአብሔር ይወቅ። አንድ ዘለላ ስንዴ በጓሳው ውስጥ አፍርቶ ይታያል። አልፎ አልፎ ቆቆች ከሳሩ ስር አንገታቸውን ብቅ አድርገው ይመለከታሉ። የሺህ አዕዋፍ ዜማ ሜዳውን ሞልቶታል። በሰማዩ ላይ ጭልፊቶች በእርጋታ እያንዣበቡ ቁልቁል ያለውን ሳር አተኩረው ይመለከታሉ። ሰማይና መሬት የገጠመ ከሚመስልበት ስፍራ ዜዎች እየጮኹ በአጀብ ሲበሩ ይታያል። ከሳር ውስጥ አንዲት አሞራ ተነስታ በሰማያዊው አየር እየታጠበች በረረች። ወዲያው ጥቁር ነጥብ እስክትመስል ድረስ ወደ አየር ርቃም ተጓዘች። አሁን ለአጭር ጊዜ ብቻ ክንፏ በፀሐይ ብርሃን ብልጭ ሲል ይታያል። አዬ መስኩ አገር እንዴት እየተዋብክነ!
መንገደኞቻችን ለምሳ የሚቆሙት ለጥቂት ደቂቃዎች ብቻ ነው። በዚያም ጊዜ አጃቢዎቹ 10 ኮዛኮች በእንጨት ደንበጃን የተጫነውን ቮድካ አውርደው ለመጠጫ የሚያገለግላቸውን ቅሎች ያቀርባሉ። የሚበሉት ዳቦ ወይም የስንዴ ብስኩት ከአሳማ ስጋ ጋር ብቻ ነው። ከዚያም አንዳንድ መለኪያ ቮድካ ይጠጣሉ። ቡልባ በመንገድ ላይ ሰው ሞቅ እንዲለው ስለማይፈልግ ከአንድ መለኪያ በላይ አይፈቅድም። ከዚያ እስከ ማታ ድረስ ጉዞአቸውን ይቀጥላሉ። በአመሻሽ ላይ የመስኩ መልክ ይለወጣል። ልዩ ልዩ ቀለማት ያለው ሰፊ ገጹ የፀሐይዋን ብርሃን እየሸሸ ሲሄድ ቀስ በቀስ አብሮ ይደበዝዛል። ጥቁር አረንጓዴ ቀለም የተቀባ በሚመስለው ሜዳ ላይ ጭጋግ ይዘረጋል። በዚያ ሰዓት እያንዳንዱ አበባና እጽዋት ሁሉ መዓዛቸውን ይተነፍሳሉ። በታላቅ ብሩሽ የተቀቡ የሚመስሉ ጽጌረዳ ቀለምና ወርቃማ መስመሮች በሰማዩ ላይ ተዘርግተው አልፎ አልፎ ስስና ነጭ ቁርጥራጭ ደመና ይታያል። ንጹሕና አስደሳች አየር እንደ ለስላሳ የባህር ማዕበል የሳሩን ጫፍ ጫፍ በእርጋታ እያንቀሳቀሰ ሹ ሹ ይላል። ቀኑን ሞልቶት የነበረው የሙዚቃ ድምፅ ይጠፋና በምትኩ ሌላ ድምፅ ይሰማል። ዥጉርጉር ፍልፈሎች ከየጉድጓዳቸው ወጥተው በኋላ እግሮቻቸው ቆመው ፉጨታቸው በሜዳ ያስተጋባል። የፌንጣዎች ጫጫታም እያየለ ሄደ። አልፎ አልፎ ከአንድ ራቅ ያለ ኩሬ የሚመጣ የባህር አሞራ ጩኸት ቃጭል መስሎ ይሰማል። መንገደኞቹ ይቆሙና ሌሊት መስፈሪያቸው ቦታ ይመርጣሉ። ከዚያ እሳት አንድደው የብረት ድስታቸውን ይጥዱና ገንፏቸውን ይቀቅላሉ። ከራት በኋላ ኮዛኮች የተቀየዱ ፈረሶቻቸውን እንዲግቱ በሜዳው ይለቁና በካባቸው ተጠቅልለው ይጋደማሉ። ከዋክብት ቁልቁል ይመለከቷቸዋል። የሌሊት ጭርታ ጉልህ አድርጎ የሚያሰማውን የልዩ ልዩ ነፍሳት ድምፅ ጆሮአቸው እየሰሙ እንቅልፍ ይወስዳቸዋል። ከመካከላቸው አንዱ ድንገት ነቅቶ ቀና ብሎ ቢያስተውል የሚያበሩ ትሎች ከሩቅ ከቅርብም ሲያብለጨልጩ ያያል። አንዳንድ ጊዜ አልፎ አልፎ በየመስኩና በየወንዙ ዳር ዳር የደረቀው ሳር በቋያ እሳት ሲያያዝ ብርሃኑ በጨለማው ሰማይ ላይ ፈንጥቆ ይታያል። በዚህን ጊዜ የባህር አሞሮች ጥቁር ሆነው ወደ ሰሜን ሲበሩ የጽጌረዳ አበባ የመሰለው ብርሃን ያርፍባቸውና ቀይ የመሐረቦች በሰማይ ላይ የሚበሩ ይመስላሉ። መንገደኞቹ ምንም እንቅፋት ሳያጋጥማቸው ቀጠሉ። በመንገዳቸው ላይ አንድም ዛፍ አላለፉም። ያው የተዋበውና ነፃው ማለቂያ የሌለው መስክ ብቻ ነበር። አልፎ አልፎ ብቻ በድኔፕር ወንዝ ዳር ዳር ያለው ጫካ ጫፍ ጫፉ ሰማይ ገጠም መስሎ ይታያቸዋል። አንድ ጊዜ ብቻ ታራስ ጥቁር ነጥብ መስሎ በሩቅ የሚታይ ነገር ለልጆቹ እያመለከተ ተመልከቱ ልጆች፣ እዚያ ወዲያ አንድ ታታር ይጋልባል አላቸው። ትንሹ ባለጤም የታታሩ ፊት ብቅ ብሎ በጠባብ አይኖቹ ከሩቅ ካስተዋላቸው በኋላ አየሩን እንደ ውሻ አሽትቶ ኮዛኮች 13 መሆናቸውን ሲገነዘብ እንደ ብሆር ፈርጥጦ ጠፋ። ቡልባም ታዲያስ ጎልማሶች ያን ታታር ትደርሱበት ይሆንን? ግን ቢቀር ይሻላል። ምንም አትደርሱበትም። ፈረሱ ከኔው ዲያብሎስ እንኳን የፈጠነ ነው አለ። ሆኖም ቡልባ ድንገት ደፈጣ ያጋጠመን እንደው ብሎ በመስጋት መጠንቀቁን ችላ አላለም። ወዲያው ወደ ድኔፕር ወደምትፈሰው ታታር
ወደ ተባለችው ትንሽ ወንዝ ጋልበው ሄደው ዱካቸውን ለማጥፋት ከነፈረሶቻቸው ውሃ ውስጥ ገብተው በዋና ብዙ ከተጓዙ በኋላ እንደገና ወጥተው ጉዟቸውን ቀጠሉ። ከ3 ቀን በኋላ ከጉዟቸው መድረሻ ተቃረቡ። አየሩም ቀዝቀዝ እያለ ሄደ። ቀዝቃዛ አየር እየተነፈሰና እየቀረበ መጥቶ በመጨረሻ የምድሩን ግማሽ አልብሶ ታያቸው። አንድ ስፍራ ላይ ድኔፕር የሚቀላቅሉት ፈጣን ወንዞች ኃይል ጨምረውለት እንደ ሞገዳማ ባህር እየደነፋ በሰፊው ይፈሳል። ሌላ ስፍራ ላይ ደግሞ በመሃሉ ያሉት ደሴቶች ውሃውን ስለሚገፉት ከደሴቶቹ የሚሸሸውን ውሃ የሚያግደው ገደል ወይም ጉብታ ስለሌለ የበለጠ ሰፊ ሆኖ ከወሰኑ አልፎ ይንጣለላል። ኮዛኮች ከፈረሶቻቸው ወርደው በአንድ ጀልባ ከተሳፈሩ በኋላ 3 ሰዓት ተኩል ተጉዘው ዘላኑ ሴች ከሚገኘው ከኦርቲጻ ደሴት ወደብ ላይ ደረሱ። ወደቡ ላይ ብዙ ሰዎች ተሰብስበው ከባለ ጀልባዎች ጋር ይጫጫሉ። ኮዛኮችን የፈረሶቻቸውን መቀነት አጠበቁ። ታራስ ቀበቶውን አጥብቆ ጢሙን በኩራት እየዳሰሰ ይጀነን ጀመር። ጎልማሳ ልጆቹም ሽብር በተቀላቀለው የደስታ ስሜት አለባበሳቸውንና ትጥቃቸውን አስተካከሉ። ከዚያ ሁሉም ተነስተው ከሴቹ ግማሽ ቬርስት ራቅ ብሎ ወደሚገኝ አንድ የገጠር ሰፈር አመሩ። ከሰፈሩ ሲደርሱም 50 የሚሆኑ አንጥረኞች በስፍራው ብረት ሲቀጠቅጡ የመዶሻቸው ድምፅ ጆሮአቸውን አደነቆረው። ክንዳማ የሆኑ ፋቂዎች በመንገዱ ዳር በየበረንዳው ጥላ ስር ተቀምጠው የበሬ ቆዳ ይወጥራሉ። ነጋዴዎች ከፊታቸው ብረታ ብረትና የባሩድ ዕቃ ሌላም ልዩ ልዩ ሸቀጣ ሸቀጥ ደርድረው በድንኳኖቻቸው ውስጥ ተቀምጠዋል። እዚህ አንድ አርመን ዋጋቸው ውድ የሆነ ጨርቃ ጨርቆችን ሰቅሏል። እዚያ አንድ ታታር የተከተፈ የበግ ሥጋ በሊጥ እየጠቀለለ ይጠብሳል። አንድ አይሁድ አንገቱን አቀርቅሮ ቮድካ ከበርሜል ይቀዳል። ነገር ግን መጀመሪያ ያዩት ሰው እጅና እግሮቹ ተዘረጋግተው ተንጋሎ መሃል መንገድ ላይ ጭው ያለ እንቅልፍ የወሰደውን የዛፓሮቪያዊው ኮዛክ ነበር። ታራስ ቡልባ ይህን ሰው ቆሞ ሳያደንቅ ለማለፍ አልቻለም። እንዴት ግሩም ትዕይንት ነው! እንዴት ያለ የወንድነት መልክ አለው ብሎ በአድናቆት ጮኸ። በእውነትም ትዕይንቱ የጀግንነት መልክ ያለው ትዕይንት ነበር። መሃል መንገድ ላይ እንደ አንበሳ የተዘረጋው ኮዛክ፣ የተጎነጎነው ጎፈሬው ክንድ ሙሉ የሆነ ሰፊውን ሱሪውን ከአማረ ቀይ ጨርቅ መሰፋቱን በመናቅና ከምንም ባለመቁጠር በጥቁር ዘይት አበላሽቶታል። ቡልባ ይህንን ኮዛክ ከልቡ ካደነቀው በኋላ በሙያተኞች በተጣበበ ቀጭን መንገድ ጉዞውን ይቀጥላል። የሴቶቹ ባልደረቦች ከመተኮስና ጦር ከመሰንዘር በቀር ሌላ ምንም ስለማያውቁ የሚያለብሷቸውና የሚመግቧቸው ከየዘሩ የተጠራቀሙት እነዚህ ሙያተኞች ነበሩ። በመጨረሻ የሰፈርን አልፈው ሳር ክዳን ወይም እንደ ታታሮች ልማድ ቆዳ ክዳን ያሏቸውን የኮዛክ ጎጆዎች ፈንጠር ብለው ያያሉ። በዚህ ቀበሌ ቀደም ብለው ባለፉት ሰፈር እንዳዩት ያለ ባለ አጥር ከበሩም ላይ ጥላ የሚሆን በረንዳ ያለው ቤት አይታይም። አንዳንዶቹ የኮዛኮቹ ጎጆዎች ብቻ በዙሪያቸው መድፍ ተጠምጥሟል። አጭር ሆኖ የተሰራና በምንም ዘበኛ ያልተጠበቀ በእንጨትና በአፈር ክምር የተሰራ ምሽግ ለግድ የለሽነት
ድፍረትና ለጥንቃቄ ማነስ ምክንያት ሆኖ ይታያል። ጥቂቶች ጠብደል ኮዛኮች የትንባሆ ማጤሻቸውን እንደጎረሱ መሃል መንገድ ላይ ተኝተው መንገደኞቹ ሲያልፉ በቸለተኝነት ከመመልከት በቀር አልተሸበሩም። ታራስና ልጆቹ እንዴት ዋላችሁ ጎበዝ ብለው በጥንቃቄ በመካከላቸው ሲያልፉ ዛፖሮቫውያኑ እንዴት ዋላችሁ በማለት መለሱላቸው። በየስፍራው ተሰብስበው የቆሙት ሰዎች በጦር ሜዳና በማናቸውም የጀብዱ ሙያ የተፈተኑ ለመሆናቸው የጠየመው ፊታቸው ምስክር ሆኖ ይታያል። ሴቹ ማለት ይሄ ነው። እንደ አንበሳ ኩሩና ጠንካራ የሆኑት የወንዶች ሰፈር ይህ ነው። ነጻነትና ኮዛካዊነት በሞላው ዩክሬን የሚፈሰው ከዚህ ፈልቆ ነው። መንገደኞቹ ራዳ የሚባለው የኮዛኮች ሸንጎ ብዙውን ጊዜ ከሚሰበሰብበት ሰፊ አደባባይ ደረሱ። በዚያ አደባባይ አንድ ዛፖሮቪያን በአፉ በተደፋ ትልቅ በርሜል ላይ ተቀምጦ ሸሚዙን አውልቆ ቀዳዳውን ይጠቅማል። እልፍ ሲሉ ሙዚቀኞች ተሰብስበው በመሃላቸው አንድ ወጣት ዛፖሮቪያን ሲጨፍር ተመለከቱ። ወጣቱ ጨፋሪ እየደጋገመ እንዲህ ይል ነበር። ሙዚቃውን ፈጠን አድርጉ፣ ፈጠን። አንተ ደግሞ ፎማ፣ እነዚህን ክርስቲያኖች ከቮድካው አትንፈጋቸው፣ ስጣቸው። ፎማ የተባለው ኮዛክም በትልቅ ዋንጫ ቮድካ እየቀዳ ለሚመጣው ሁሉ ይሰጣል። በወጣቱ ዛፖሮቪያን ዙሪያ 4 ጠና ያሉ ሰዎች ሸብረክ ቀና እያሉና እንደ አውሎ ንፋስ እየተሽከረከሩ ይጨፍራሉ። በጭፈራቸው መሬቱን ሲረግጡም ሩቅ ድረስ ይሰማል። ከመካከላቸው አንዱ ጭፈራው ከሁሉ የፈጠነና ጩኸቱም ከሁሉም የበለጠ ነበር። የተጎነጎነው ጸጉሩ በነፋስ ይውለበለባል። ጡንቻማ ደረቱ ባዶ ሲሆን የለበሰው ከበግ ቆዳ የተሰራ ሞቃት ኮት ብቻ ስለነበር ከሰውነቱ የሚወርደው ላብ በባልዲ የሚቀዳ ይመስላል። ይህን በተመለከተ ጊዜ ታራስ ቡልባ ኮትን አውልቀው በሙቀት ቀለጥክ አይደለም እንዴ አለው። ዛፖሮቪያኑ የለም አልችልም በማለት ጮኸ መለሰ። ለምን? የለም ተፈጥሮዬ ነው። አውልቄ የምጥለው ነገር ሁሉ ቮድካ ነው የምገዛበት። በእውነትም ጎልማሳው ቆብም በኮፍታኑ ላይ የሚውለው ጨርቅም እንዲሁም ያጌጠ ባለ ጥልፍ መሐረብ አልነበረውም። ሁሉም እንደለመደው ሄደዋል ማለት ነው። በዘፈኑ ቦታ ሕዝቡ እየበረከተ ሄዱ። ብዙ ሰዎችም በጭፈራው ተካፋይ ሆኑ። ከተመልካቾቹ መካከል ይህን አስደናቂ ጭፈራ ባየ ጊዜ የማይነሽጠው አልነበረም። ጭፈራው ከታላላቆቹ መስራቾቹ ባገኘው ስም ኮዛቾክ የሚባለው ጭፈራ ነው። ምን ነው ፈረስ ላይ ባልሆንኩ ኖሮ እኔም ከጭፈራው በገባው ነበር አለ ታራስ ቡልባ። ይህ ሲሆን በሕዝቡ መካከል በጀብዱ ሙያቸው በሴቹ በሞላ ከሚከበሩት የተጎነጎነው ጠጉራቸው የሸበተ ጠና ያሉት ኮዛኮች ብቅ ይሉ ጀመር። ወዲያው ታራስ የሚያውቃቸውን ሰዎች አገኘ። አንተነ እንዴ ፔችሪጻ፣ እንደምን ኮዛሉብ፣ ምን ግራ መጣህ ታራስ? አንተ ደግሞ እዚህ ምን ታደርጋለህ ዶሎፕ? እንደምን ኪርዱግ፣ እንደምን ጉስቲ፣ እንደገና እንገናኛለን ብዬ አላሰብኩም ነበር ሬሜኝ እያለ ታራስ ከነዚህ ከሩሲያ መስክ ከተሰበሰቡ ጀግኖች ጋር ተሳስሞ ጥያቄ መጠየቅ ሲቀጥል ሁለቱ ልጆቹ ያዳምጡት ነበር።
ካሲያን እንዴት ነው? ቦሮዳቭስካስ የት አለ? ኮሎፔርስ፣ ፔዲስቶክስ እንደምን ናቸው? ነገር ግን ታራስ ለጥያቄዎቹ ያገኘው መልስ ቦሮዳቭካ በቶሎፓን ተሰቀለ፣ ኮሎፔር ከነነፍሱ እንዳለ ቆዳው ተገፎ በኪዝኪርሜን አቅራቢያ ላይ ሞተ፣ የፔዲስቶክ ጭንቅላት በጨው ታጅሎ በቶፋ ወደ ኮንስታንቲኖፕል ተልኳል የሚሉ መርዶች ነበሩ። አይጎድ እንዴት ያሉ ጥሩ ኮዛኮች ነበሩ ብሎ ተከዘ። ታራስ ቡልባ የሚለውን የኒኮላይ ጎግልን ድንቅ መጽሐፍ እያነበብን ነው። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን።